ገና ከመመዝገባችን በዶላር ክፍያ ይጀምርልናል ማለት ነው። ይነስ ይደግ ለምሳሌ ከ$3 ጀምሮ እስከ $10 ድረስ ልክ ስፒን ስናደርግ ክፍያ ይጀምርልናል ማለት ነው። የዛሬ ቪዲዮ የማሳያችሁ አዲስ አፕሊኬሽን ሲሆን ልክ እንደ ፖፖ ሁሉ ከመመዝገባችን ጀምሮ እንዲሁም ደግሞ ሌሎች ታስኮችን ስንሰራ ክፍያ የሚከፍለን በጣም ቀለል ያለ አፕ ነው። እንግዲህ እስከ መጨረሻው ድረስ አብራችሁ የተከታተሉ በጣም ቼክ አድርጌ ይጠቅማል የሚለው ነው ወደ እናንተ እያመጣ ያለሁት። በነገራችን ላይ ለዛሬ እንደ ኢንትሮዳክተሪ ወይም ደግሞ እንደ መግቢያ አንዳንድ ፓርቶቹን አሳያችሁና ነገ ወይም ተነገ ወዲያ ደግሞ ቀጣዩን ታስኮች እንዴት ይፈጸማሉ ወይም ደግሞ ምን ምንም ስትሰራ ነው የሚከፍለን የሚለውን በደንብ አብራራላችኋለሁ። እናንተ ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉት። ምክንያቱም ቀጣይም የተለያዩ የቢዝነስ እና የገንዘብ መስሪያ ሀሳቦችን እዚህ ላይ ያው ሼር እናደርጋለን ማለት ነው። አሁን ቀጥታ እንደምትመለከቱት ይሄ እኔ ስመዘገብ የነበሩ ሁኔታዎችን እንዲታዩ ዝም ብዬ በስክሪንሾት ያስቀመጥኩት ነው ማለት ነው። ለምሳሌ እዚህ ጋር $3 ይታየኛል ለእናንተ በቀኝ ወይም ደግሞ ለኔ በግራ በኩል ማለት ነው። $3 ነው ለኔ የሰጠኝ። ሬጂስተር ስታደርጉ አፕሊኬሽኑን አውርዳችሁ ሬጂስተር ስታደርጉ የምታገኙት የዶላር መጠን ነው። ይሄ እዚህ የሚያሳየው ለኔ $3 ለምሳሌ በፖፕ ህግ ማለት ነው 30,000 ፖይንት ወይም ኮይን እንደማለት ነው። ነገር ግን እዚህ ላይ ዶላር እና ዳይመንድ ነው የሚሰጠን። ይሄ አፕሊኬሽን ወይም ደግሞ ጂሚ አፕ የፖፕ አካል ነው። በነገራችን ላይ ይሄንን ማወቅ አለባቸው አብራችሁ እንድትሰሩት ከማሰብ ነው። ማለት የተለያየ ካታጎሪ ግን አንድ አይነት አሰራር እንደምትመለከቱት እዚህ ጋር ዋሌት አለ። ለምሳሌ በቀኝ በኩል ኢማን ፋሚሊ ከሚለው ዝቅ ስትሉ ፍሬንድስ፣ ፎሎ፣ ፋንስ፣ ላይክ ይላል። ከሱ ዝቅ ብሎ ደግሞ ዋሌት እንዲሁም ሌቭል ይልና ሌቭል 0 ይላል። ይሄ ማለት እንግዲህ አዲስ አካውንት እንደሆነ ለማሳየት ነው። ስለዚህ እነዚህን አጠቃላይ ፊቸሮችን ካያችሁ በኋላ ለስራ አያስቸግራችሁ ወይም ደግሞ በሚቀጥለው ቪዲዮ ማብራሪያ ስሰጥበት ለእናንተም አያስቸግራችሁ ማለት ነው። በመሆኑም እንዴት ነው የምንጭነው ወይም ደግሞ ምን ስናደርግ ነው በሚከተለው በቀስት ባመለከትኩት አማካኝነት ላብራራላችኋል ማለት ነው። ያ ማለት ከሊንክ የታችኛው ፓርት ላይ ኢንስቶል አድርጋችሁ እንደውም ቬሪፊኬሽን ኮድ አሁን አስወላችኋለሁ ወይም ደግሞ ኢንቫይቴሽን ኮድ አለ። እሱን አላችሁና እሱ ገባችኋል። ስፒነር ማለት ስታሽከረክሩ ጂሚ የመግባታችሁን የዌልካማችሁን እና ዶላር ከ$3 ጀምሮ $3 ላይ $5 6 እያለ እንደ ቻንሱ ይሰጣችኋል። ትንሽ $3 ያ ማለት በፖፕ ከዛ በኋላ 30,000 ከዛ በኋላ የኮይን እንደማለት ነው ማለት ነው። እዚህ ጋር ግን ኮይን የለም፣ ፖይንት የለም። እዚህ ጋር የምንጠቀመው ኤዘር ዶላር ኦር ዳይመንድ ነው። ዳይመንድ እና ዶላር በጣም ውድ ነው። ዳይመንድ በነገራችን ላይ ከፖፕ በጣም በእጥፍ ውድ ነው እኔ እንዳየሁት ከሆነ። ኤኒዌይስ በእጥፍ ማለት ነው። ለምሳሌ 10,000 $1 ነው አይደለ? 10,000 $1 እዚህ ላይ ግን በእጥፍ ነው እንትን የሚለው ማለት ነው። ስለዚህ እዚህ ላይ በደንብ በጥንቃቄ መሙላት አለብን ማለት ነው። ስለዚህ እዚህ ጋር ከስልካችን የታችኛው ፓርት ላይ አምስቱ አይከኖች እንደዚህ በቀስት ያመለከትኳቸው ከግራ ስንጀምር ሆም ይላል። ሆም አጠቃላይ የኛን የምንንቀሳቀስበትን ቦታ ያሳየ። ኤክስፕሎር ሲል አንዳንድ አዳዲስ ነገሮችን እንዲሁም ደግሞ የመካከለኛው የዳይመንድ ምልክት አለ። እንዲሁም ቻት ይሄ ከሰዎች ጋር የምንገናኘው ወይም ደግሞ ግንኙነት ነገሮች አለ። ፕላስ የምትለዋ ደግሞ የኛን ፕሮፋይል አጠቃላይ የምናይበት ቦታ ነው ማለት ነው። ከዚህ አሁን ከማሳያችሁ ወደ ላይ ደግሞ እንደምትመለው አክቲቪቲ፣ ታስክ፣ ሴንተር እንዲሁም ደግሞ ኢንቫይቴሽን ምናምን የሚላለ ብዙ አለ። እሱን አውቄ ነው ወደዚህ ያላመጣሁት ማለት። ስለዚህ እናንተ ይሄንን ዳውንሎድ አድርጉ። ኢንቫይቴሽን ኮዱን እዚህ ጋር እጽፍላችኋለሁ። በዛ መሰረት መጀመሪያ ትቀላቀላላችሁ። አሁን ይህን ፎርም ከሞላን በኋላ የተለያዩ ታስኮች ይቀጥላል ማለት። ታስኮችን በሚቀጥለው ቪዲዮ በደንብ አብራራላችኋለሁ። እንዲሁም ደግሞ የፖፕ ፓርቲም ላይ ቢሆን በደንብ እንማማራለን ማለት ነው። እናንተ ይሄንን ኢንቫይቴሽን ኮድ ተጠቀሙ። በመግባታችሁ የሚሰጣችሁ ዶላር አለ። እንደገና ደግሞ ከዛ በኋላ ሌሎች ታስኮችንም እየሰራን የምንሰበስባቸው ዳይመንዶች ቀጥታ ከዶላር ጋር የተወሰነ ልዩነት ይኖራቸዋል ማለት ነው። ይሄንን እንደ ፖፕ በአብዛኛው ጊዜያችን የሚፈጅን ባለመሆኑ በደንብ እንድትጠቀሙበት ግብዣዬ ነው ማለት ነው። በዛውም እንዲሁ በእኔ ኤጀንሲ ስር እንድትሆኑ እየጋበዝኳችሁ መልካም ጊዜ ይሆንላችሁ። በዚህ ቀጣይ ደግሞ አጠር አድርጌ ቪዲዮውን እለቅላችኋለሁ ብዬ አስባለሁኝ። ከጊዜ ጥበት የተነሳ ነው ቪዲዮውን ለመቅረጽ የተቸገርኩት ወይም ደግሞ ያልቻልኩት። ስለዚህ ቀጣይ ቪዲዮውን አጠር አድርጌ እለቅላችኋለሁ። ቻናሉን ያው ሰብስክራይብ ማድረጋችሁን እንዳዘነጉ፣ ላይክ እና ሼር አድርጉት። በተረፈ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።